ሰላም እንኳን ደህና መጣችሁ። አህለን ወሰህለን። እንደተለመደው በዛሬው ትምህርታችን ለጥያቄዎቻችሁ መልስ እሰጣለሁ። ቃላቶቹን አንድ በአንድ በመዘርዘር እንዲሁም የተለያዩ ምሳሌዎችን በመስጠት የቀን ተቀን የአረበኛ ቋንቋ ለመናገር እንድትችሉ ነው የምፈልገው። ስለዚህ ልብ ብላችሁ ተከታተሉኝ። አሁን ትምህርታችንን እንጀምር። እባክህ ወንድሜ ሁሌ ሲጋራ አታጭስ፣ ውስጥህን ይጎዳል። ላ ትደኽን፣ አተድኺን ይضር الصحة። لا تدخن، التدخين يضر الصحة። አታጭስ ማጨስ ጤንነት ይጎዳል ማለት ነው። ላ ትደኽን አታጭስ፣ التدخين ማጨስ፣ يضر ይጎዳል፣ الصحة ወይም صحة ማለት ጤና ማለት ነው። يضر الصحة ማለት ደግሞ ጤናን ይጎዳል ማለት ነው። ለሴት ሲሆን ላ ትደኽኒ፣ التدخين يضر الصحة እንላታለን። አታጭሺ ማጨስ ጤንነት ይጎዳል ማለት ነው። ላትደኸኒ ማለት አታጭሺ ማለት ነው። ትንሽ ለየት ባለ ሁኔታ አላህ ይኸሊክ ላትደኽን፣ አተድኺን ሙድር ዓለይክ ማለትም እንችላለን። ይሄ ለስለስ ያለ አባባል ነው። አላህ ይኸሊክ ላትደኽን፣ አተድኺን ሙድር ዓለይክ፣ ፈጣሪ ይጠብቅህ፣ አታጭስ ማጨስ ይጎዳሃል ማለት ነው። አላህ ይኸሊክ ፈጣሪ ይጠብቅህ እንደማለት ነው። ላ ትደኽን አታጭስ፣ አተድኺን ማጨስ፣ ሙድር ይጎዳል፣ ዓሌክ ባንተ ላይ፣ ሙድር ዓሌክ ማለት ይጎዳሃል ማለት ነው። ሴት ስትሆን አላህ ይኸሊኪ ላ ትደኽኒ፣ አተድኺን ሙድር ዓሌኪ እንላታለን። አላህ ይኸሊኪ ላ ትደኽኒ፣ አተድኺን ሙድር ዓሌኪ፣ ፈጣሪ ይጠብቅሽ አታጭሺ ማጨስ ይጎዳሻል ማለት ነው። አላህ ይኸሊኪ ማለት ፈጣሪ ይጠብቅሽ ማለት ነው። ላ ትደኽኒ አታጭሺ፣ ዓሌኪ ባንቺ ላይ፣ ሙድር ዓሌኪ ማለት ደግሞ ይጎዳሻል ማለት ነው። ኢዛ ማ ትቅደር ትወቅፍ التدخين على الأقل خفف شوية። إذا ما تقدر توقف التدخين على الأقل خفف شوية። ይህ ማለት ማጨሱን ለማቆም ወይም ለመተው ካልቻልክ እንኳ ቢያንስ ትንሽ ቀንሰው ማለት ነው። ኢዛ ማ ትቅደር ካልቻልክ፣ ትወግፍ ታቆማለህ። ኢዛ ማ ትቅደር ትወግፍ ማለት ደግሞ ማቆም ካልቻልክ፣ መተው ካልቻልክ ማለት ነው። አተድኺን ማጨስ፣ ዓለል አቀል ቢያንስ፣ ኸፍፍ ቀንስ፣ ሽወያ ትንሽ ጥቂት፣ ኸፍፍ ሽወያ ትንሽ ቀንስ ማለት ነው። ሴት ስትሆን ደግሞ እንዲህ እንላታለን። ኢዛ ማ ትቅደሪን ትወግፊን التدخين على الأقل خففي شوية። إذا ما تقدرين توقفين التدخين على الأقل خففي شوية። ማጨሱን ለማቆም ወይም ለመተው ካልቻልሽ ቢያንስ ትንሽ ቀንሺው ማለት ነው። ኢዛ ማ ትቅደሪን ካልቻልሽ ትወግፊን ታቆሚያለሽ። ኢዛ ማ ትቅደሪን ትወግፊን ማለት ደግሞ ማቆም ካልቻልሽ፣ መተው ካልቻልሽ ማለት ነው። አተድኺን ማጨስ፣ ዓለል አቀል ቢያንስ፣ ኸፍፊ ቀንሺ፣ ሽወያ ትንሽ ወይም ጥቂት ማለት ነው። ኸፍፊ ሽወያ ማለት ደግሞ ትንሽ ቀንሺ ማለት ነው። ያ ዑምር ማለት እሳ እህቴ። ዑምር ማለት ቀጥተኛ ሲተረጎም እድሜ ማለት ነው። ዑምረክ እድሜህ፣ ዑምርክ እድሜሽ። ከም ዑምረክ፣ ከም ዑምረክ እድሜህ ስንት ነው? ከም ዑምሪክ፣ ከም ዑምሪክ እድሜሽ ስንት ነው ማለት ነው። ከም ማለት ስንት ማለት ነው። ያ ዑምሪ ስንል ግን ስለ እድሜ አይደለም የምናወራው። ያ ዑምሪ ማለት ህይወቴ ወይም የኔ ህይወት፣ የኔ ውድ ውዴ እንደማለት ነው። ለምሳሌ ያ ዑምሪ ሌ ዘዕላና፣ ያ ዑምሪ ሌ ዘዕላና ማለት ውዴ ወይም ህይወቴ ለምን ተቆጣሽ ማለት ነው። ሌ ለምን፣ ዘዕላና ተቆጥታለች ወይም ተቆጥተሻል ወይም ተቆጥቻለሁ ለማለትም የምንጠቀመው ቃል ነው። ለምሳሌ አንቲ ዘዕላና ማለት አንቺ ተቆጥተሻል ማለት ነው።
ህያ ዛዕላና ማለት ደግሞ እሷ ተቆጥታለች። አና ዛዕላና ስንል ደግሞ እኔ ተቆጥቻለሁ ማለት ነው። የተቆጣው ወይም የምንጠይቀው ሰው ወንድ ከሆነ ደግሞ ያ ዑምሪ ሌ ዛዕላን እንለዋለን። ያ ዑምሪ ሌ ዛዕላን፣ ውዴ ወይም ህይወቴ ለምን ተቆጣህ ማለት ነው። ዛዕላን ተቆጥቷል ወይም ተቆጥቻለሁ ለማለት የምንጠቀመው ቃል ነው። ለምሳሌ ህወ ዛዕላን ማለት እሱ ተቆጥቷል ማለት ነው። አና ዛዕላን ማለት ደግሞ እኔ ተቆጥቻለሁ ማለት ነው። ትንሽ ለየት ባለ ሁኔታ ያ ዑምሪ እንተብሂ ዓላ ነፍሲክ፣ ያ ዑምሪ እንተብሂ ዓላ ነፍሲክ ማለት የኔ ውዴ ህይወቴ ለራስሽ ተጠንቀቂ ወይም ራስሽን ጠብቂ ማለት ነው። እንተብሂ ተጠንቀቂ፣ ዓላ ነፍሲክ ለራስሽ፣ እንተብሂ ዓላ ነፍሲክ ማለት ለራስሽ ተጠንቀቂ ወይም ራስሽን ጠብቂ ማለት ነው። ያ ዑምሪ እንተብህ ዓላ ነፍሰክ እንላለን ወንድ ከሆነ። ያ ዑምሪ እንተብህ ዓላ ነፍሰክ፣ ውዴ ወይም ህይወቴ ለራስህ ተጠንቀቅ ወይም ራስህን ጠብቅ ማለት ነው። እንተብህ ማለት ተጠንቀቅ ማለት ነው። ዓላ ነፍሰክ ለራስህ። ጓደኛዬ ግን ለምንድን ነው ቀጠሮ የማታከብረው? እረ ይደብራል፣ ተው እንዴት ይታያል ነው የሚለው መሰለኝ። ያም ሆነ ይሄ ስለ ቀጠሮ ነው፣ እንዲህ አድርጌ ሰርቼዋለሁ። ያ ሰዲቂ ሌ ማ ተልተዝም ቢልመዋዒድ ብሰራሓ ዘዓልተኒ። ያ ሰዲቂ ሌ ማ ተልተዝም ቢልመዋዒድ ብሰራሓ ዘዓልተኒ። ጓደኛዬ ለምንድን ነው ቀጠሮውን የማታከብረው? በእውነት አናደድከኝ ማለት ነው። ያ ሰዲቂ ጓደኛዬ፣ ሰዲቂ ጓደኛዬ ማለት ነው፣ ግን የወንድ ጓደኛ ነው ሰዲቂ የሚባለው። የሴት ጓደኛ ደግሞ ሰዲቅቲ ነው የምትባለው። ሌ ለምን፣ ማ ትልተዝም አታከብርም፣ ቢልመዋዒድ በቀጠሮ። ማ ትልተዝም ቢልመዋዒድ ማለት ደግሞ ቀጠሮ አታከብርም ማለት ነው። መውዕድ ማለት ቀጠሮ ማለት ነው። መዋዒድ ማለት ደግሞ ቀጠሮዎች ማለት ነው። ቢሰራሓ በእውነት ወይም በግልጽ ማለት ነው። ዘዓልተኒ አናደድከኝ፣ አስቆጣኸኝ። ሴት ስትሆን ያ ሰዲቅቲ ሌ ማ ትልተዝሚን ቢልመዋዒድ ብሰራሓ ዘዓልቲኒ እንላታለን። ያ ሰዲቅቲ ሌ ማ ትልተዝሚን ቢልመዋዒድ ብሰራሓ ዘዓልቲኒ። ጓደኛዬ ለምንድን ነው ቀጠሮ የማታከብሪው? በእውነት አናደድሽኝ ማለት ነው። ያ ሰዲቅቲ የምንላት የሴት ጓደኛችንን ነው። ባለፈው ገጽ እንዳያችሁት የወንድ ጓደኛ ደግሞ ያ ሰዲቂ ነው የሚባለው። ማትልተዝሚን አታከብሪም። ዘዓልቲኒ ማለት አናድድሽኝ ወይም አስቆጣሽኝ ማለት ነው። ትንሽ ለየት ባለ ሁኔታ ያ ኹይ ሌ ኩል መረ ትትአኸር ዓላ ልመውዕድ ወላ ይዘዓል ማለትም እንችላለን። ያ ኹይ ሌ ኩል መራ ትትአኸር ዓላ አልመውዕድ ወላ ይዘዓል። የኔ ወንድም ወይም ወንድሜ ለምንድን ነው ሁል ጊዜ በቀጠሮ ላይ የምትዘገየው? በእውነት ያናድዳል ማለት ነው። ያ ኹይ የኔ ወንድም ወይም ወንድሜ፣ ሌ ለምን፣ ኩል መራ ሁል ጊዜ፣ ትትአኸር ትዘገያለህ፣ ዓላ ልመውዕድ በቀጠሮ ላይ፣ ወላ በእውነት፣ ይዘዓል ያናድዳል ወይም ያስቆጣል ማለት ነው። ወላ ይዘዓል ማለት ደግሞ በእውነት ያናድዳል ማለት ነው። ሴት ከሆነች ያ ኡኽቲ ሌ ኩል መራ ትትአኸሪ ዓላ ልመውዕድ ወላ ይዘዓል እንላታለን። ያ ኡኽቲ ሌ ኩል መራ ትትአኸሪ ዓላ አልመውዕድ ወላ ይዘዓል። የኔ እህት ወይም እህቴ ለምንድን ነው ሁሉ ጊዜ በቀጠሮ ላይ የምትዘገዩ? በእውነት ያናድዳል ማለት ነው። ያ ኡኽቲ የኔ እህት ወይም እህቴ፣ ሌ ለምን፣ ለምንድን ነው፣ ኩል መራ ሁል ጊዜ፣ ትትአኸሪ ትዘገያለሽ፣ ዓላ ልመውዕድ በቀጠሮ ላይ፣ ወላ በእውነት፣ ይዘዓል ያናድዳል፣ ወላ ይዘዓል በእውነት ያናድዳል። ዓላ ልአቀል ቁል ሊ እነክ ብትትአኸር፣ ዓላ ልአቀል ቁል ሊ እነክ ብትትአኸር፣ ቢያንስ እንደምትዘገይ ንገረኝ ማለት ነው። አንዳንዴ በሆነ ሁኔታ
ከኛ ቁጥጥር ውጭ በሆነ ሁኔታ ከዘገየን፣ ቀጠሮ ይዘን ከዘገየን ደውለን ማሳወቅና ይቅርታ መጠየቅ አለብን። ዐለል አገል ማለት ቢያንስ ማለት ነው። ጉል በል ወይም ተናገር። ሊ ለኔ። ጉል ሊ ማለት ደግሞ ንገረኝ ወይም በለኝ ማለት ነው። ኢነክ አንተ ብትትአኸር ትዘገያለህ ወይም ትቆያለህ። ሴት ከሆነች ደግሞ ዐለል አገል ጉሊ ሊ ኢኒክ ብትትአኸሪን እንላታለን። ዐለል አገል ጉሊ ሊ ኢኒክ ብትትአኸሪን፣ ቢያንስ እንደምትዘገይ ንገሪኝ ማለት ነው። ዐለል አገል ቢያንስ ማለት ነው። ጉሊ በይ ተናገሪ፣ ሊ ለኔ፣ ጉሊ ሊ ንገሪኝ ወይም በይኝ፣ ኢኒክ አንቺ ብትትአኸሪን ትዘገያለሽ ወይም ትቆያለሽ። የዛሬው ትምህርታችን በዚህ ያበቃል። ቆይታችሁ ስለተከታተላችሁኝ በጣም አመሰግናለሁ። ሐሳባችሁን ለማወቅ ፈልጋለሁ። አስተያየታችሁን ስጡኝ። ጥያቄዎቻችሁንም ላኩልኝ፣ እመልስላችኋለሁ። መዐ ሰላማ፣ ደህና ሁኑ። እወዳችሁ።